የምን ፖሊስ ናታን? ቀድሜ ለማየ ደውልልኝ ናታን፣ በእናትህ ያው ወንድ ልጅ መውለድ የእድሜ ልክ ፍላጎት አለበት። እስኪ ዝም በይ አንቺ፣ ዝም በይ ናታን፣ አግዘኝ አልኩሽ፣ ያግዘኝ። ዝም በይ አልኩሽ ናታን። ናታን በቃ አዎ ማየ። ከዛ ናታን የመጣው ተነሳ ናታን። ወይኔ ደረጀ፣ ምን አባቴ ነው የምንጠር? ምንድን ነው የማደርገው? የምን ፖሊስ ነው? የሰው ነፍስ ጠፍቶ በሰላም ልትኖሪ ከሄደ ያለው ለሳ። እንግዲህ አርጁን እንደምታውቁት ብዙ ጊዜ ለምኗት ነበረ። ከዛም በኋላ ማስጠንቀቂያ ልኮባት ነበረ። እሷም ታስራ ማነው ተዘግቶባት ስለነበረ እንግዲህ አልሰማችም ነበር። ጦሷም ለናታን ታረፈው። እንግዲህ አርጁን እንዳያችሁት የረዳ ልጅ ሲያፈቅርም ከባድ ነው፣ በጸብም ሲመጣ ከባድ ነው በሚለው እንግዲህ አርጁን ከች ብሎባታል ማለት ነው። ከነጀለሱ ከላይ እስከታች እንግዲህ በባለፈው ክፍል ሲበረብሩ ነበረ። ማግኘት አልቻሉም ነበር። እሷ የሆነ ፍሬም ወድቆ እየሰቀለች ተደብቃባቸው ነበረ። እንግዲህ እሷ ልክ እንትን ላለው ስትል እደበቃለሁ ስትል ጀለስ አይቷታል ማለት ነው። የአርጁን ጀለስ በዛን ታይም ባያት ጊዜ ንቅስ ያደረጋት ውሃ ከወደ ኋላ መታ ዱላ ይዛ ነበር። በእርግጥ አብጌል በመጀመሪያ ዱላውን ያመጣችው ራሷ ናት። እንግዲህ አብጌል ውሃ መታ ከወደ ኋላው ስትነካው እንግዲህ ያጫስ ነገር አልቻለም፣ ወርቋል ማለት ነው። እንግዲህ ከዛም በኋላ በመቀጠል አብጌል ጨመረችለት። እንግዲህ ናታንም ልብስ ይዘህና ተብሎ ሲመለስ ልጁ ወድቆ አገኘው ማለት ነው። ልጅቷም ደንግጣ ነበረ። ምንድን ነው ያደረግሽው ሲላት እንደዚህ ማለት ሊገለኝ ነበር ማን ነው ሲባባሉ በዛ ላይ እንግዲህ እየተሯሯጡ እያለ አርጁንም በሌላ ፓርቲ እየፈለጋት ስለነበረ አገኘት ማለት ነው። እንግዲህ ስሜታዊ ያትሁን ለምንድን ነው እንደዚህ የምታደርገው ምናምን ብሎ ናታን ሊገስጸው ሞክሮ ነበረ። እንግዲህ አርጁን መመለስ አልቻለም ማለት ነው። እንግዲህ ከናታን ጋር ሲታገሉ ወግቶታል ማለት ነው። ናታንን ያው ለክፋት የሚሰጥ ነገር አይመስለኝም። ናታን ደህና ነው፣ እየተንቀሳቀሰ ነው። እንግዲህ በዛን ታይም አርጁን ወጥቶ ሂዷል ማለት ነው። ናታን ሲወድቅ ባየ ጊዜ ከዛ በኋላ እንግዲህ አርጁንም ጓደኛው ከሱ ቀድሞ የወጣ ነው የመሰለው፣ እዛው የቀረ አልመሰለውም። ጀለስ ፈርቶ ነው ቀድሞኛል እንትን አለ ማለት ነው። እሱ ይሄን ያክል ሲጎራን ነበር እንዴ ምንድን ነው ምናምን እያለ ነበር ማለት ነው። ጀለስ ግን ከዛ ደቅሷል። መምጣት መውጣትም አልቻለም። እንግዲህ ሞቶባቸዋል። በዛ ታይም እንግዲህ ተመልሰው ሲመጡ ዙረው ሲያዩት ወድቆ ማለት ሞተዋል ማለት ነው። ናታንን እንግዲህ ንካው እያለችው ነበረ። አብጌል አሁንም ጥፋት አጥፍታ በዛ ድንጋጤ ውስጥ ሆና ራሷን ነጻ ለማድረግ ነው የምትሞክረው። ምክንያቱም ናታንን ንካው ለምን ደግሞ አነካው ምናምን በደንብ ንካው እያለችው ነበር። አንቺ ግን አይደብርሽም እንዲሁ ሁሌ ሊነቃብኛል አትይም? ለነጻነትሽ ነው የሰው ልጅ ተጋድሞ ሞቶ የሰው ልጅ ገልሽ ለነጻነትሽ ነው አሁን የምትታገዩ እያላት ነበረ ማለት ነው። እሷ ግን እኔ ያልገደልኩትም እያለች ነበር። እኔ ያልገደልኩትም ብላ ያው ግን የአባት እርግማን እኮ ግን አይገርም ማለት ቶሎ ነው የሚደርስባት የተረገመች። በባለፈው እንግዲህ ስታቃጥር እንግዲህ አባትየው ጦስ የሆነ በቃ የራስሽ ጉዳይ ብሎ ትቷታል ማለት ነው። ሲተዋት እንግዲህ በዚህ ሳምንት ይኸው እየተፈጠረበት ገና ሳይውል ሳያድር ደረጀን ጦሱ አልለቅቀውም እንጂ እንግዲህ በአሻራ ምናምን የሚባል ከሆነ መጀመሪያ አሻራውን የነካችው ውሃ ናት። ውሃ አይኑን ገልጠዋለች ማለት ነው። ለምናተኛ እዛኛው ክላስ ሂድ ምናምን እያለች ነበረ። በዛ ታይም እንግዲህ በጣም እየተጫጫሁ እያለ በጣም ጭንቀት ውስጥ ገብቶ ነበር። ናታንም ቢያዳምጠውም ቢያይም ምናምን ልጁ እንደ ሞተን የተረጋጋ ያረጋግጡት ማለት ነው። እንግዲህ እናት አባት የሉም። በአንድ ጎን ሰላም ወልዳና እሷን ሊጠይቁ ሄደዋል ማለት ነው። እንግዲህ ናታን ቀርቶባቸው ደረጀና ማርታ ወደ ቤት ሊመለሱ እያሉ ነበረ። ያው ወንድ ልጅ ስለተወለደ ደስ ብሎኛል ምናምን እያለች ስለ ልጁ እያወራችለት ነበር ለደረጀ። ያው እንግዲህ አላመንከኝም ወይ ምናምን አላመንሽኝም ወይ እንትና ሰማን ነው ዳጣን እጇን ይዛ ልቃታለች ሰላምዬ ምናምን ስትል
ምን ነው ጠረጠርሽ እንዲያብዬ ሊያረችሽ ነገር አላመንሻት እንደ ምናምን እያለ ደረጀ በአንድ በኩል ይሄ ስቃይ ያለበት እያለ እንግዲህ ተጨንቆ በር ላይ ሲደርሱ ስለ እሷ ልጅ አታውሪብኝ ምናምን እያላት ነበረ። እንግዲህ በሩ ሲከፈት ጫጫታ ሲሰሙ ወደ ቤት ገብተዋል ማለት ነው። ምንድን ነው ምናምን ተብሎ ሲባል እንደዚህ ወድቆ ከዛ እንግዲህ እንዳየተመለከታችሁት ናታንና ደረጀ ይዘውት ሂደዋል። በጣም ማለት እኔ እንጃ ደረጃ አሁን ስንት ስቃይ ያለበት ይሄ ሌላ ስቃይ በጣም ጠንካራ ሰው ነው ማለት አይነው ሙቪ እንደሆነ እናውቃለን ሁላችንም፣ ግን ደግሞ በእውነት ላይ የተመሰረተ ወይም ሊሆን የሚችል ነው እና በጣም ከባድ ነገር ነው። እንግዲህ ሲጠየቅ እኔ ያልገደልኩትም ናታን ነው የገደለው ብላ አቢጌል ሸምጥታለች ማለት ነው። ናታን ግን እሷ ናት ብሎ ተናግሯል ማለት ነው። ከዛም በመቀጠል እንግዲህ ደረጀ እና ናታን ይዘው ሂደዋል። ወዴት እንደሚወስዱት አናግብ በዛን ታይም እንግዲህ አቢጌል ራሷን ነጻ ለማውጣት ከሀገር ወጥቼ መውጣት እፈልጋለሁ፣ ከሀገር መውጣት መገናኛ መሰለሽ እንዴ ምናምን እያለቻት ነበረ። እንግዲህ ናታን የገደለው ብላ ስታወራ እናቲቱ በመላ ካሜራ እንዳለ ታውቂያለሽ፣ ካሜራውን አጣርተው አንቺን ነው ጠፍነ ቪዲዮሽ የሚሄዱ ስትላት ካሜራው መጥፋት አለበት፣ ቪዲዮዎቹ መጥፋት አለባቸው ስትል እንግዲህ እሷ እንደገደለችው አውቃለች ማለት ነው። አንቺ ነሽ ስትባላው እና ምን ማድረግ ነበረብኝ ማየ ሊገለኝ የመጣው ሰው ምን ማድረግ ነበረብኝ ያለች ማለት ነው። ማርታ በጣም ጥልቅ ሐዘን ውስጥ ነች፣ በጣም ተጎድታለች። እንግዲህ የሰው ልጅ ስትገልባት በጣም ከባድ ነገር ነው። እንግዲህ ሊገሏት የመጡትን ደግሞ እናንተ ናችሁ እንደዚህ አርጁን እያስቸገረኝ ነው ብላችሁ የሆነ ነገር አርጉ ብላችሁ ይላችኋል እያለች